ሰላም ውድ የዩቲዩብ ቤተሰቦቼ እንደምን ቆያችሁ? ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። የዛሬ ርዕሰ ጉዳይ ስልጡን ወጣት በሚል ነው። ወጣቶች ሆናችሁ ከዚህ እንደምትጠቀሙ ተስፋ አደርጋለሁ። ስልጡን ወጣት ስንል አራት መሰረታዊ ነገሮችን እናያለን። እንግዲህ ስልጡን መሆንን የማይፈልግ ወጣት ያለ አይመስለኝም። የሰለጠነ የዘመነ ወጣት ምን አይነት ወጣት ነው? መገለጫዎቹስ ምንድነው ብለን ካልን የመጀመሪያውና ቀዳሚው ስልጡን ወጣት ራሱን ያከብራል። ራስን ማክበር ስንል ማንነታችን የተገኘንበትን ማህበረሰብ ልማድ፣ እሴትና ወግ ስርዓት ማክበር መቻል ማለት ነው። አንድ ወጣት የራሱ የሆነውን መልካም የሆነውን ተቀባይነት ያለውን ነገር ሲቀበል፣ ሲያሳድግ ብሎም ለሌሎች ማሳየት ማንጸባረቅ ሲጀምር መልካም አርአያ ያለው የተከበረ ወጣት ነው ማለት ነው። እኛ ሲሆን ማድረግ ያለብን የሀገራችንን መልካም የሆኑ እሴቶች አብሮ የመብላት ድንቅ ያለባበስ ስርዓት፣ ባህል ለተቀረው ዓለም ማስተዋወቅ ነው እንጂ ያለብን ምዕራባውያን ትውልዶቻቸውን ወደ ተሳሳተ መንገድ ይመሩባቸውን የህይወት ስርዓት፣ ያለባበስ ስታይል፣ የላይፍ ዘዬ አምጥተን በማህበራዊ ሚዲያዎቻችን ትውልዱን ወዳልተገባ አቅጣጫ መምራት የለብንም። ብዙ ተከታይ ያላችሁ ወጣቶች ሶሻል ሚዲያ ላይ፣ ቲክቶክ ላይ በኃላፊነት ስሜት ልትንቀሳቀሱ ይገባል። ያከበራችሁ ባለብዙ ተከታይ ቲክቶከር እንድትሆኑ ያገዛችሁን ማህበረሰብ ማይሆን ነገር ልታስተምሩት፣ ሚስሊድ ልታደርጉት አይገባም። እዚህ በርካታ ሚሊየንስ ተከታይ ያላችሁ ቲክቶክ፣ ዩቲዩብ፣ ሶሻል ሚዲያ ባለቤቶች ወጣቶች ራሳችሁን እንዲሁም ደግሞ የተገኛችሁበትን ማህበረሰብ ማክበር ይገባችኋል። የዛን ጊዜ እናንተ ስልጡን ወጣቶች ናችሁ ማለት ነው። ሁለተኛው ስልጡን ወጣት ዓላማ አለው። ዓላማ ስንል መድረስ የምንፈልግበት ነገ ላይ መሆን የምንፈልግበት ደረጃን ማለት ነው የሚያሳየው። ነገ ላይ ምን መሆን ነው የምፈልገው እኔ? ከየት ተነስቼ ወዴት ነው መድረስ የምፈልገው ብለን በዛ ላይ ዲስፕሊን ሆነን መጓዝ ስንጀምር ዓላማ ያነገብን ወጣቶች ነን ማለት ነው። የአንድ ስልጡን ወጣት መለያው ምንድነው ካላችሁኝ፣ ዓላማ አለው። ዓላማ ነው። ዓላማ የሌለው ወጣት ስልጡን ወጣት አይደለም፣ ዘመናዊ ወጣት አይደለም። በነገራችን ላይ ዘመናዊነት፣ ስልጣኔ የምንላቸው ነገሮች በመልካም አስተሳሰብ የተቃኙ ነገሮች ናቸው እንጂ ራስን የሚጎዳ ወይም ደግሞ ማህበረሰብን የሚጎዳ ድርጊት ዓላማይ ብሎ የሚንቀሳቀስ ወጣት ያ ፈጽሞ የሰለጠነ ወጣት ነው ማለት አይቻልም። የስልጡን ወጣት መገለጫ አይደለምና። ስለዚህ ወጣቶች ፎሎ የምታደርጓቸውን ግለሰቦች ከወዲሁ ቆም ብላችሁ ማሰብ አለባችሁ። ታዋቂ መሆን በራሱ እንደ ግብና እንደ ስኬት የሚቆጠር ከሆነ ታዋቂ ሆናችኋል እንበል። ታዋቂነታችሁ የሚያስገኝላችሁ የራሱ የሆነ ጥቅም አለው። አንድ ሰው ዝም ብሎ ታዋቂ መሆን አይፈልግም።
የሆነ ዓላማ ይኖረዋል። እዚህ ወይ ቢዝነስ ለመስራት ንግዱን፣ ስራዎቹን ለማስተዋወቅ ከዝና ጋር ተያይዞ የሚመጡ በጎ የሆኑ ነገሮች አሉ። ለዛ ዓላማ ሊሆን ይችላል ታዋቂ መሆኑን የፈለገው አንድ ወጣት። ኦኬ ተሳካለትና ታዋቂ ሆነ እንበል። ከዛስ ምን ሊሰራበት ነው? ታዋቂ ከሆነ በኋላ ያንን መነሻ ላይ የነበረውን ዓላማ እያሳካው እያኖረው እያደረገው ነው ወይስ ከዓላማው ስቷል? እና ብዙ ጊዜ ወጣቶች ዓላማችሁ ፌመስ መሆን ብቻ መሆን የለበትም። ከዛ አለፈ ልትሰሩበት የሚያስፈልግ እንደ እድል እንደ ዘመኑ ያመጣልን እድል ተደርጎ የሚታይ ነው። ሶሻል ሚዲያ ለማህበረሰቡ እሴት የሚጠቅም እንጂ የማይጎዳን ነገር ለማድረግ መጠቀም ይገባናል ማለት ነው። ሶሻል ሚዲያን በተመለከተ ሊኖረን የሚገባው ዓላማ የራሳችንን ቢዝነስ ለመስራት ከገንዘብ ከማግኛነት ያለፈ ሌላ ዓላማ ሊኖረን ካስፈለገ መሆን ያለበት ማህበረሰቡን የሚጠቅም ነው መሆን ያለበት። ሶስተኛው ስልጡን ወጣት ኃላፊነት ይሰማዋል። አገኘው ብሎ አይለብስም፣ አገኘው ብሎ አያወራም፣ አገኘው ብሎ አይሄድም። ድርጊቱን ውጤት ቀደም ብሎ ያስባል ማለት ነው። ስለዚህ ስልጡን ወጣት መልካም ጠባይ ይመርጣል። ጀብደኛ፣ ኃይለኛ፣ ጉልበተኛ የራሱን ፍላጎት በሌላው ላይ በግድ ለመጫን የሚፈልግ ሳይሆን የሌላውን ያከብራል፣ ባውንደሪ ይጠብቃል፣ በኃላፊነት ስሜት ይንቀሳቀሳል። ስህተት ሲሰራ ሰው ነውና ኢንኬዝ ባውንደሪን ሲያልፍ ለስህተቱ ሰበብ አይፈልግም። ካጠፋ ወዲያው ይመለሳል። ተግባቢ ነው፣ ይረዳል፣ አንደርስታንድ ያደርጋል። ነገሮችን የመረዳት ብቃት አለው ማለት ነው። ስልጡን ወጣት በጣም ጠቃሚውና የመጨረሻው በጎ ተጽዕኖ ፈጣሪ ነው። ምንጊዜም ወጣት ተጽዕኖ ለመፍጠር ደስ የሚል እድሜ ክፍፍል ነው በነገራችን ላይ። ምክንያቱም ወጣት ሲባል ከፍተኛ የሆነ ተነሳሽነት፣ ከፍተኛ የሆነ አቅም፣ ከፍተኛ የሆነ ጉልበት በተፈጥሮ የምንይዝበት እድሜ ነው። ይህንን የተሰጠንን ተፈጥሮ የለገሰችንን የእድሜ ብርታት ሌሎች ማህበረሰብ ውስጥ ያሉ ችግሮችን ለመፍታት ለበጎ ተጽዕኖ መፍጠሪያነት መጠቀም ይገባናል። አቅመ ደካሞችን ማገዝ፣ የወደቁትን ማንሳት፣ የተራቡትን ማብላት። ይህንን ለማድረግ የግድ ትልቅ ደረጃ ላይ መድረስ አይገባንም፣ ወይም እስከዛ እስክንደርስ መጠበቅ የለብንም። ዙሪያችን አካባቢያችንን ዞር ዞር ብለን እንመልከት። በጣም ከትንሹ ከአንድ ከሁለት እንጀምር። ያ የህይወታችን ላይፍ ስታይል ሲሆን ስልጡን ወጣት መሆናችን ይታወቃል ማለት ነው። በአነቃቂ ንግግሮች ብቻ ቁጭ ብሎ የሚነቃቃ ወጣት ያ ስልጡን ወጣት አይደለም። ስልጡን ወጣት ምን ሌላ የሚያነቃቃ ነገር ያስፈልገዋል? ኦልሬዲ እኮ በተፈጥሮ ኢነርጄቲክ ነው፣ አቅም አለው፣ ጉልበት አለው፣ ፈርጣማ ነው ተክለው ሰውነቱ። ያንን ይዞ የደከመውን ለማገዝ በጉልበቱ፣ የወደቀን ለማንሳት ባለው አቅም መፍጠር በሚችለው የስራ እድል መፍጠር በሚችለው የመፍጠር ክህሎት ንቁ በሆነ አስተሳሰብ ደረጃው
ማህበረሰቡን ማገልገል መንቀሳቀስ ነው እንጂ ያለበት። አንድ ወጣት ኦልሬዲ የተነቃቃህ ወጣት ከሆንክ ኢነርጂ አለ፣ በውስጥ ጉልበት አለ፣ መልካም ነገር አቅድ። እቅድህ ከማህበረሰብ እሴት ያፈነገጠ የወጣ መሆን የለበትም። ለራስህ ክብር ይኑርህ፣ በዙሪያ ላሉ ሰዎች ክብር ይኑርህ። በኃላፊነት ስሜት ተንቀሳቀስ። እዛ ወደ ዓላማህ ገስግስ። ያን ጊዜ አንተ ስልጡን ወጣት ነህ ማለት ነው። ብዙ የሶሻል ሚዲያ ታዋቂ ሰዎችን ልትከተል ትችላለህ። የመጨረሻው ምክሬ ምንድነው? ከምትከተላቸው ከማንኛውም ዝነኛ ታዋቂ ሰዎች መልካም ነገርን ብቻ ለመማር ራስን አዘጋጅ። መጥፎ ነገሩን ለነሱ ተውላቸው እና አጓጉል አለባበሶችን ለብሰው አድንቅልኝ፣ ውደድልኝ ካሉ አልወድም ማለት መብት ነው። ለራሴ ለማህበረሰቡ ክብር ያለኝ ወጣት ነኝ፣ ስልጡን ወጣት ነኝ ብለህ ራስህን ማክበር አለብህ። ወጣቶች መልካም የስልጣኔ የዘመናዊነት የዘመኑ ትውልድ ሆነን በጎ ተጽዕኖ የምንፈጥርበት እድሜ ጊዜ ይሆንልን። መልካም ጊዜ ይሆንላችሁ። ቻው ቻው።